በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታዬ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈት አልሻም በውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን አሐዱን አሐድ አሐዱን እንደው ቤተሰብ ማለት ነው። እኔስ የሚያሳዝነኝ ነገር ምንድነው ታውቃላችሁ? በአሁኑ ታይም ሀይሚዬና ብሩኬን ብለው የሚያለቅሱት ሀይሚዬና ብሩኬ አለመስማማት፣ ሀይሚዬና ብሩኬ አንድ ያለመሆን የሆነው በእንደዛ አይነት መልኩ አንገታቸውን ደፍተው ለሚያለቅሱ ስንት የሚወዷቸው ነገሮች አሉ። የምር ትናንትና ስንቱን አሳየኝ። ስንቱን አንዷ እህቴማ ጭራሽ ጥቁር በጥቁር ሆና ጭራሽ አንገቷን ደፍታ የሀይሚዬን ፎቶ ይዛ ታለቅሳለች ማለት ነው። ከቤተሰቦቿ አንድ ቤተሰብ የጎደላት መስሎ ማለት ነው። በጣም ከባድ ነው። እንግዲህ ሀይሚዬና ብሩኬ በእንደዚህ አይነት ነገር አለመስማማት የማዲያምዬን ቅመሞች አብዛኞቻቸውን እየጎዱ ይገኛሉ ማለት ነው። በጣም ከባድ ነው። የማዳምዬ ቅመሞች መጀመሪያ ራሳችሁን ጠብቁ። መጀመሪያ የመጣንበትን አላማ የመጣንበትን ስኬት ማሰብ አለብን። እኛ ማዲያም ቤት እንደዚህ ፍክት ብለን 24 ሰዓት እንቅልፍ አተን የቤተሰብ ናፍቆት ስንት ነገር እያሰቃየን 24 ሰዓት እየተሰቃየን እየሰራን እያለን እነሱ ደግሞ በሀገራቸው ላይ በእንደዚህ አይነት መልኩ እየሰሩ ይገኛሉ ማለት ነው። እነሱ ለስራ ስለሆነ እናንተ ስለዚህ የመጣንበትን አላማ መርሳት የለብንም ማለት ነው። በሀይሚዬና በብሩኬ ዛሬም ነገኙኝ እያሉ አለመስማማት የሀይሚዬ ወዲያጆች ጉዳት ላይ ይገኛሉ ማለት ነው። የምር ስንት የሚወዷችኋሉ፣ ስንት የሚያከብሯችኋሉ። የእናንተ በአሁኑ ሰዓት እንደዛ ለመሆን ስንት የተጎደዋሉ ማለት ነው። የምር ማርም ሲበዛ ይመራል ይባላል የሀገራችን አባባል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ሁላችንም ሰላም ብያለሁ። በዓለም ዳርቻ የምትገኙ ውድ ሀገሬ ልጆች ሰላማችሁ እዚህ ትፍርፍርፍ ይበልኝ፣ በያላችሁበት አላህ ይጠብቃችሁ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ሰብስክራይብ ነው የምታደርጉኝ ከልብ አመሰግናለሁ ማለት ነው። ሁላችሁንም ማህለው ሳለን እንግዲህ ትናንትና ሀይሚዬና መተው ነበረ ጭቅጭቅ ተህይወቴ ውጪ ተህይወቴ ያምናውን ያለፈውን የሰው ልጅ ወደፊት እንጂ ይጓዛል እንጂ ያለፈውን እያነሳ አሁንም ጭቅጭቅ እንዲው አይከብድም? ኧረ ማርም በዛ ያመራል። ሀይሚዬም አሁን ራሱ ከባድ ውሳኔ ወስናለች ማለት ነው። መልእክት ታስተላልፋለች። በጣም ይከብዳል ማለት ነው። ይብላኝ ለማዳምዬ ቅመሞች፣ ይብላኝ ለወዳጆቻቸው የማዳምዬ ቅመሞች። የመጣንበትን አላማ የመጣንበትን ነገር መርሳት የለብንም። ለምንድን ነው ስደት የተሰደር ነው? ስደትስ የመጣ ነው ለምንድን ነው ብለን ማሰብ አለብን ማለት ነው። ምክንያቱም ሀይሚዬና ብሩኬ ተመካክረው በሀገራቸው ላይ ስራቸውን ክሽት ብለው ታይከፋቸው ተቤተሰቦቻቸው ጎን ሆነው ተሁሉም ብለው በሀገራቸው ላይ እየሰሩ ይገኛሉ። እኛም የማዲያም ቅመሞች እንደዚህ ፍክት ብለን በሰው ሀገር ብንታመም ሰው የለን፣ ቢከፋን ሰው የለን፣ ምን ብለን ሰው የለን፣ አይዞች ባይኳል የሌለንበት ሀገር እንዲሆን ራሳችንን ለምንድን ነው? የምሬን ነው። ትናንትና አንዱ ሀቴ ታያት ማለት ነው የሀይሚዬን ፎቶ ይዛ ጥቁር ቁር ብላ እንባዋ እርግፍ ተቤተሰቦቿ አንድ ቤተሰብ የጎደለባት ያክል ነው የመሰለችው ማለት ነው። የማዳምዬ ቅመሞች በእንደዚህ አይነት ደረጃ መሄድ የለብንም። እኛም ስደት ተሰደን ለመለወጥ እንደመጣን ሁሉ እነሱ ደግሞ በሀገራቸው ላይ ለመለወጥ ለመስራት እየሰሩ ይገኛሉ። ይሄንን ማሰብ አለብን እንጂ ነገ ጧት የሆነ ነገር ብንሆን ማንም ሆረ ሀይሚዬ ወለ እንተናየ አይደርሱልንም። እንደማያውቁን ሰው ተረግጦ ነው የሚሄዱት። ምን ላይ ነን ብለን ራሳችንን መጠበቅ አለብን። ራሳችንን መጠበቅ ግድ ነው። ሀይሚዬና ብሩኬ ደግሞ በእንደዚህ አይነት ብዙ በጣም ያስደብራል፣ በጣም ያስጠላል። በቃ የምር ማርም ትበዛ ራሱ ይመራል። ተሁለት ማንኪያ ላይ ማር ራሱ ልብላ ብትሉ አትመሩትም። የራሱ እንትን አለው ቦታና እንትን አለው ማለት ነው። ይሁሉም የራሱ እንትን አለው። ይሄን ያክል
ስንት የሚወዷችኋሉ፣ ስንት እናንተ የሚሰበሰቡላችኋሉ፣ ስንት የሚጎዷሉ። እኛ ስለ ስራ ነው በቃ ችግር የለውም። ስለዚህ ይበቃል። በዚህ ያምናውን እየተነሳኝኝ አሁንም ያለፈውን እኝኝ አንቺም ህይወት የውጭ አንተም ህይወት የውጭ በቃ እንደዚህ ምን አገባሽ ምንድን ነው? ኧረ ይመራል፣ የምር ያስጠላል። የምሬን ነው። ውሃ መልስ ውሃ መልስ በቃ የትናንትናውን ዛሬ ያለፈውንም ዛሬ ያለፈውን እያነሳች አንቺ ህይወት ያወጭም አንቺ ህይወት ክርክር በጣም ይደብራል ማለት ነው። ሀይሚዬና ብሩኬ ለፎንሳቸው ይሄንን ነበር ቃል የገባችሁት። በእንደዚህ አይነት መልኩ ልታስተላልፉ በእንደዚህ አይነት መልኩ አልነበረም ለሚወዷቸው ለማዲያምዬ ያው ታውቃላችሁ፣ አብዛኞቻችሁ የማዲያምዬ ቅመሞች ናችሁ። እናንተን የሚያበረታቷችሁ እናንተን ተጎናችሁ እንደዚህ ያደረሷችሁ አብዛኛው የማዲያምዬ ቅመሞች ነው ስለሆኑ የምሬን ነው የምላችሁ። ትናንትና ታየት እንዴ መሆና ነው ተዛ ለኔ እርግጥም ሆኜ ሀይሚዬን ፎቶ አላየሁትም። ገባችሁ? ተዛ ታዩ ታለቅሳለች። እኔ እናት መሆና ነው እንደም ሆኖ ሞቶባት ነው ያልኩት ወይስ ምን ጎሎባት ነው? ምክንያቱም በስደት ላይ ገባር ነው። ስለዚህ እንዴት አይ የሀይሚዬ ፎቶ ነው እምዋድረሽ ነው ያልኩት ማለት ነው። እንዴ እነሱም እኮ እየሰሩ ነው። እኛም እኮ 24 ሰዓት እንቅፍ እየነሳን ቤተሰቦቻችን ልጆቻችንን ጥለን ልጅ ያመጣናለን የቤተሰብ ሀቅ ሁሉም ስንት ሰን ነው አይደል? ሀገራችን ተሰደን የመጣ ነው። ወደን አይደለም። ማንም ሰው ባጎሩ መኖር ጠልቶ አይደለም። ለመለወጥ ለመስራት ከማንም እኩል ለመሆን ራሳችንን ለመቀየር ተነበርንበት ለመረሳት ነው ስደት የተሰደር ነው እንጂ ስለዚህ የመጣንበትን ዓላማ መርሳት የለብንም። እነሱም እኮ በሀገራቸው እየሰሩ ነው። ስለዚህ ለምን ለስራ ነው እንዲነት እየተሰሩ ነው ብለን ራሳችንን እንጠብቅ። ራሳችንን ታልጠብቅ ማንም ሊጠብቅልን አይችልም። ራሳችንን ታላከበር ማንም ሊያከብርልን አይችልም። ለምን በእንደዚህ አይነት መልኩ ሀይሚዬና ብሩኬ መሆኑ እየሰሩ ነው። በቃ ስራቸውን እየሰሩ ነው። በሀገራቸው ላይ ፏ ብትን ብለው ታይከፋቸው ምን ታይላቸው የቤተሰቦቻቸውን አፍቆት ምን ታይልባቸው በሀገራቸው ላይ ፈታ ዘና በፈለጉት ሀገር እየተዝናኑ እየሰሩ ነው። እኛ ግን ማርያም ኩሽና ትክክል ብለን እንቅፍ እያጣን እንቅፍ እንተኛ ስንት ነገሮች አሉ። ስለዚህ ነገር ልናገር አንችልም። ሁላችንም ስለምናውቀው ማለት ነው። እና በእንደዚህ አይነት መልኩ ሀይሚዬና ብሩኬ ደግሞ የምር ይደብራል። ሁሉም ነገር ሲበዛ ያስጠላል። ይሄ ራሱ ቦታና ድንበር አለው። የምር ዛሬ ምኝኝ ነገ ምኝኝ ዛሬ ምኝኝ ክረምት ራሱ እንደዚህ ራሱ የራሱ እንትን አለው እኛኛ የለም ራሱ። ስለዚህ ሀይሚዬና ብሩኬ በዚህ አይነት ነገር እንትን ቢል ከባድ ነው። በቃ አንድ ሲያወሩ ራሱ ሊደማመጡ አልቻለም። ጭራሽ ሊደማመጡ አይቻሉም። አንቺም እንደዚህ ነሽ፣ አንቺ ምን አገባሽ ተኔ ህይወት? አዎ ስለ ዲያኒ ያገባኛል፣ አዎ ስለ ብሩኬ ያገባኛል፣ አዎ ስለ ኧረ በጣም ከባድ ነው። ህይወት እኮ ቀላል አይደለም። ህይወት እኮ ቀላል አይደለም። በሰው ህይወት እየገባን ያገባናል። አንቺ በኔ ህይወት እየገባሽ ይሄ ቀላል ነው እንዴ? ቀላል አይደለም። ስለዚህ ሀይሚዬ ጨረቃዋዬ የማርያምዬን ቅመሞች አስብላቸው። ስንት የሚወዳቸው ስንታቸው አንገታቸው እንዲፍት አድርገው ወየው የሚሉ አሉ። ወየው ሀይሚዬና የብሩኬን ፎቶ ይዘው ወየው የሚሉ አሉ። አንዷማ ጥቆር አርጋ የሆነ ያዘን ምንድነው የሚደረገው አለ። የምሬን ነው። እንደዛ አርጋ ታረክሳለች። የሀይሚዬን ፎቶ አድርጋ ማለት ነው። ወይኔ በላቸው አለ። ኧረ ተው ማዳምዬ ቅመሞች፣ ራሳችንማ መጠበቅ አለብን። እዛው ዲፍት ብል የሆነ ነገር ዲፍት ብዬ ብዝች በተቀመጥኩባት የሆነ ዲፍት ብዬ ብቀር ማለት ነው ማንም ዞር ብሎ አያየኝም። ማንም ዲፍት እኔ እንደቀረሁ ቀራታለሁ እንጂ ማለት ነው ማንም አያየኝም። ማንም ሊያየኝም አይችልም። ዞር ብሎም ሊያየኝም አይችልም። ሁሉም እንደሚያቀኝ ሁሉ እንትን የሚጫጨልኝ ሁሉ አልፎ ነው የሚሄደው። ስለዚህ አላማችንን ተኩትረን ማሰብ አለብን። ለምንድን ነው ስደት የተቀየር ነው? እኛ ስደት ሰተን እንደዚህ እንደምንሰቃይ እነሱ ደግሞ በሀገራቸው ፏ ብትን ዛሬ ሸገር ይሄዳሉ፣ ነገ ደግሞ ሀሳ ይሄዳሉ። በቃ ዘና ብለው የሚፈልጉት እየሰሩ ነው ያሉት። እና ታዲያ እውነት ተቃልተው ነው እንዴ? ይሄ ሁሉ እኮ ድራማ ነው። የምሬን ነው፣ ድራማ ነው። ስለዚህ የማዳምዬ ቅመሞች ራሳቸውን ሆኖ ራሳችንን እንጠብቅ። ራሳችንን የምናከብረው ራሳችን የምንጠብቀው ራሳችንን። ማንም ሊያከብርንና ማንም ሊያዝንልን አንችልም። ስለዚህ ሀይሚዬና ብሩኬ ደግሞ የምር ያስጠላል። የምር እኛ ራሱ ምን ብለን ለምናገር ምን ብለን ለማውራት ራሱ በጣም እንትን ይላል ማለት ነው። ስለዚህ እንደ 24 ሰዓት እኝኝ ማለት በጣም ከባድ ነው። ዛሬ እኝኝ ነገ መጥቶ እኝኝ በሌላ ቪዲዮ አያገባህም፣ አያገባሽም፣ አያገባህም። አረ የምር
ወዴት እየሄደ ነው? ሀይሚዬና ብሩክ ይሄን ያክል ፈራንክ ሰርተው አያውቁም። ይሄን ያክል አሁንማ ትክክለኛ ድራማ ነው። ድራማ ይቀጥል የለ ገና ይቀጥላል። የሀይሚዬና የዲያኔ ድራማ ገና አሁን እኮ የሀይሚዬና የዲያኔ ድራማ እኮ ገና አልተቋጠም። የብሩክ ድራማስ ግን አብቅቷል። ግን የሀይሚ ድራማ ገና ነው። ገና ይቀጥላል። ገና አሁን ገና ምን አገባሽ? አይመለከትሽም። ስለ ዲያኔ ይመለከተኛል። ምንስ እንደሚመለከትሽ ምን ታውቂያለሽ? ምናምን ኧረ የምር ይደበራል ከምንም በላይ። በእንደዚህ አይነት አልነበረም ሀይሚዬና ብሩክ የምንጠብቃቸው። ለፋሚሊዎቻቸው ራሱ ይህን ቃል አይደለም የገባችላችሁ። ለእናንተ በማዝናናት እናንተ ብቻ ፈታ በሉ፣ እናንተ ብቻ ደህና ሆኖ ነው እናንተን ለማዝናናት እኛለን የማዳም እየቅመዎች እያላችሁ እኮ ነበር። ቃል ይሄ ነው እንዴ? ቃል እኮ ለሰው ልጅ ከባድ ነው የምር። በእንደዛ አይደለም። ለምን ፋሚሊዎቻችሁ ስንት የሚወዳችሁ ስንት ለምን የሚያከብራችሁ ለምን እንዲጠናችሁ ለምን እናንተ ማሻአላህ ማሻአላህ ሶ ማሻአላህ ማሻአላህ ብለናል ማለት ነው። ፈክዬ ልታገባ ነው። አህመድዬን ተቀበለችው ማለት ነው። ማሻአላህ አላህ ትክክለኛው ይምራችሁ የኛ በቃ ማሻአላህ 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 ብለናል ማለት ነው። በጣም ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ እና ዛሬ በጣም ደስ በሚል መጥቻለሁ ማለት ነው። እንግዲህ ዛሬ ፈክዬ አህመድን ተቀብለዋለች። ማሻአላህ 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 ብለናል። አላህ ያጣምዳችሁ ብለናል ማለት ነው። ማሻአላህ በዛ አጋጣሚ እናንተን የተዋወቅኳችሁ በቅርብ ሰዓት ነው፣ ግን ከሁሉም ነገር ማሻአላህ አላህ ሱብሓነሁ ወተዓላ አሟልቶ እየሰጣችሁ ኢማን ያላችሁ ናችሁ። አላህ ይጨምርላችሁ፣ ተሰዋይን አላህ ይጠብቃችሁ ማለት ነው። በዚህ ቀጥሉበት ማለት ነው። ሁሉም ነገር በቃ ነው የማያስለቅሰው ነው የሚያስለቅሰን በአሁኑ ሰዓት ማለት ነው። ፈክዬም ጀግናዋ ታታሪዋ ሴት ናት ማለት ነው። በጣም ጀግና ማለት ነው። ተስፋ ብዙ ነገር ተምረናል፣ ብዙ ነገር አይተናል ማለት ነው። ወንድማችን ድራማ መሸማ ትናየው በቃ ለሴት ልጅ ትልቅ ቦታ አለው። ለሴት ልጅ የሚያከብረው ቦታ ትልቅ ነው እና ሁላችሁም ብትጣመሩልን አንድ ብትሆኑልን አላሁ አክበር። በጣም ደስ ይላል። አላህ በዚህ በጨረሻችን ታማራችሁ ቀጥሉበት። በዚህ አላህ ሱብሃነሁ ወተዓላ አይለያያችሁ፣ አንድ ያርጋችሁ ማለት ነው። በስና ያገናኛችሁ ማለት ነው። ኢንሻአላህ የልጅ እናት የልጅ አባት ያድርጋችሁ ማለት ነው። በጣም ደስ ይላል። ከምንም በላይ ማለት ነው። ማሻአላህ ተባረከ ረህማን እንደዚህ እያልን እኮ እንዴት ብለን ማለት ስራ ይሰራል እንደዚህ ቦታ ሊሰራ ማለት ነው። ጀግና ማለት ነው። አንዱ ነው ምን በዛ ደግሞ ስትሪያለሽ ማሻአላህ አላህ ይጨምርልሽ፣ ኢማን ያለሽ አላህ ሱብሃነሁ ወተዓላ ጨምረመር ያርግልሽ ብለናል። እንግዲህ እችን ትመስላለች የዛሬው ቪዲዮ። በሌላ ክስተር እንገናኝ። ባይ ባይ። በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው፣ ሙስሊም ነኝ እኔ ሌላ ላመልክም፣ ጌታዬ አንድ ነው፣ እኔም እርሱ ነኝ እርሱም ከኔ ነው። ልሰቃይ ልሙት ያሻህን አርገኝ፣ ለኢስላም መሞት እድሉ አይገኝ። ልሙት ልሰዋ በአላህ መንገድ፣ ሽንፈት አልሻም በውድም በግድ። ውስጤ ያለውን ስማኝ በገሃድ፣ አሐዱን አሐድ አሐዱን አሐድ አሐዱን አሐድ አሐዱን